ሙስሊሙ ህብረተሰብ ኢትዮጵያ ውስጥ በእውነት በሚደንቅ ሁኔታ እስልምናውን ብቻ ሳይሆን ኢትዮጵያዊነትን ያረጋገጠበት ወቅት ነው። 250 ሺህ የሚሆን መሬት ለህዝበ ሙስሊሙ የሚሆን መቃብር ቦታ ወስዶ ህዝቡ መብቱ እያስከበረ እየጠየቀ ነው። እነዚህ የፖለቲካ አጀንዳ ያላቸው በመግቢያችን ቀደም ብለን ያስተዋወቅነው ነው። ጉዳዩ የሙስሊሙ ማህበረሰብ ጥያቄዎች፣ ሰሞንኛና ዘለቄታ ያላቸው ሁኔታዎች የሁለት ወገን እይታ ይዳስሳል። የሰማችኋቸውም የምሽቱ ሰጥ አገባ ተሳታፊዎች ናቸው። ራሳቸውን በሚያስተዋውቁበት እንነሳ። ሙሉ ስሜ ሼህ ሰላሀዲን ወዚር እባላለሁ። ያለሁት አትላንታ አካባቢ ኢማም አትላርጅ ነኝ። የ65 መስጊዶች ምክትል ፕሬዚዳንት ነኝ። መስጊዶቹን በመወከል አይደለም በዚህ የምቀርበው፣ ወይንም የሼህ አብዱላህ ደረሳ ወይንም የነሱንም ድርጅት በመወከል አይደለም፣ ግን የግል ሀሳቤን ልካፈል ዝግጁ ነኝ። ሀጅ ስለሄድኩኝ ሀጂ ይሉኛል። ራንክ አይደለም። ወንድም ነጂብ ብትለኝ ይቀበላለሁኝ። ነጂብ መሐመድ እባላለሁኝ። በዚህ ዋሽንግተን አካባቢ የፈረስቲጃ ፋውንዴሽን ፕሬዚደንት ነኝ። እንግዶቼ ሁለታችሁንም አመሰግናለሁ። የረመዳን ማግስት ነው 1434ኛው የኢድ አልፈጥር በዓል በትላንትናው ዕለት ተከብሯል። ኢድ ሙባረክ። ኢድ ሙባረክ። ቴንክ ዩ። በሁለተኛው ቀን መልካም ምኞት መግለጽ የሚቻልበት ልማድ ይኖር አይኖር እርግጠኛ አይደለሁም። ስሜቱን ለመግለጽ ያህል ነው። 3 ቀን ያህል ይከበራል። ግሩም አላመለጠኝም። ቀደም ብሎ በግል ሁለታችሁም እንደነገርኳችሁ ይሄ ግራና ቀኝ የተለያየ አቋም የተለያየ እይታ ያላቸውን ግለሰቦች ጋብዘን በተለያዩ ርዕሶች ላይ የምናከራክርበት የክርክር ፕሮግራም ነው። የምትከራከሩበት ርዕስ ብዙዎቹን ኢትዮጵያውያን የሚመለከት በተለይ የሙስሊሙ ማህበረሰብ ዛሬ ያለበትን ሁኔታ የሚዳስስ እንደመሆኑ ጥንቃቄና ኃላፊነትን ይጠይቃል። በሌላ ወቅትም እንደምናደርገው በዚህ ክርክር ፕሮግራም ላይ በጭብጥ ላይ እንድታተኩሩልኝ የግል ስሜቶችን በተቻለ መጠን ራሳችሁ ጋር እንድታስቀሯቸው ከትህትና ጋር ጠይቃለሁ። በተቻለ መጠን በተጨበጡ ወደፊት ሊያራምዱ በሚችሉና ጠቀሜታ በሚኖራቸው ነጥቦች ላይ እንድትከራከሩ አሳስባለሁ። አሁን በቀጥታ ወደ ክርክሩ እንገባለን። እስኪ ከወቅታዊ ሁኔታ እንነሳ። በትላንትናው ዕለት ቀደም ብዬ በመግቢያ እንደተንደረደርኩት የ1434ኛው ኢድ አልፈጥር በዓል በኢትዮጵያ በሰፊው ተከብሯል። ከአንድ ዓመት በላይ የዘለቀው በመንግስትና በሙስሊሙ ማህበረሰብ መካከል ሲታይ የነበረው ግጭት የተገለጠበት ሁኔታ ታይቷል። የአከባበሩም ሁኔታ ሁለት መልክ እንደነበረው የአዲስ አበባ ዘጋቢዎቻችን አድርሰውናል። እስኪ የበዓሉን መንፈስ ይዛችሁ ግራና ቀኝ የምትመለከቱበትን እንውሰድ። ትላንትና ይህ ታላቅ በዓል ሲከበር ምን አይነት መንፈስ ምን አይነት ስሜት አሳደረባችሁ? አቶ ነጂብ እዚህ ዋሽንግተን ዲሲ ነው ያሉት። ከቅርቡ ልጀምር። እስኪ የእርሶን ይንገሩኝ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ትላንትና ሙስሊሙ ህብረተሰብ ኢትዮጵያ ውስጥ በእውነት በሚደንቅ ሁኔታ ኢትዮጵያዊነቱን እስልምናውን ብቻ ሳይሆን ኢትዮጵያዊነትን ያረጋገጠበት ወቅት ነው። ቅርብ ጊዜ በፊት መንግስት የመረጣቸው የመጅልስ ሰዎች ኢትዮጵያዎች ሙስሊሞች ባንዲራ አቃጥለዋል፣ ባንዲራ ክብር የላቸውም ሲሉ ትላንትና በመቶ ሺዎች የሚቆጠሩ ኢትዮጵያውያን ሙስሊሞች ባንዲራቸውን ይዘው ወጥተው አላሁ አክበር እያሉ ወደ ስቴዲየሙ ሰግደው ሲመለሱ ያው የደረሰባቸውን ጥቃት መንግስት ቢክድም በምስል ተቀርጾ ስላለ ማየት ይቻላል። ይሄ ነው የደረሰው። ብዙ ሰው ተጎድቷል። አዛውንቶች ደክሞ ወድቆ የሞቱም አሉ። እናቶች የተቀጠቀጡ አሉ። ህጻናቶች የተገረፉ አሉ። ይሄ ነው እንግዲህ ሙስሊሙ ህብረተሰብ ዒዱን በዓሉን የደስታ ብቻ ሳይሆን በስቆቃም አሳልፈውታል። በየሆስፒታሉ ልጆቻቸውና እህቶቻቸውን እናቶቻቸውን አባቶቻቸውን ፍለጋ ሲሮጥ ነው የዋለው ትላንትና ኢትዮጵያ ውስጥ። ሼህ ሳልሀዲን ድሉ እርሶ ነው። እርሶስ እንዴት ተመለከቱት? ቀደም ብሎ በአቶ ነጂብ የተነሱትን ነጥቦች እንዴት ይመለከታሉ? መጀመሪያ ቢስሚላህ አልሐምዱሊላህ አስሰላቱ ወሰላሙ ዐላ ረሱሊላህ። ለህዝበ ሙስሊሙ በየትም ዓለም ላሉት የእናንተን ሬዲዮ አድማጮች ሙሉ በሚሰሙት የተከበረ ዒድ ይሆንላችሁ። ለዛ ላይ ተቸገሩትም ሁሉ እንደ አላህ ሱብሓነሁ ወተዓላ ቤታቸው የገባውን ሀዘን ወይንም ክፋት ወደ ደስታ ይለውጥላችሁ ብዬ አባታዊ ዱዓ በማድረግ ይጀምርና ነገሩን ግን በጥልቀት ማየትና መመርመር አለብን። ህዝበ ሙስሊሙ መብቱ እየተረገጠ ተገዝቶ የሚኖር አይደለም። ለመብቱ እየተከራከረ ያለ ህዝብ ነው። በሚሊዮን የሚቆጠሩ ህዝበ ሙስሊሙን የሚወክሉ ተቋሞች ህዝቡን ያወያዩ መብታቸውን የሆነ ነገር እያስረገጡ ነው።
ታላቁ አንዋር መስጂድ የ74 ዓመት ዕድሜ ያለው ካርታ ያልተገኘ አስገኝተዋል። 150 የሚሆኑ መስጊዶች እስከ ዛሬ ካርታ የሌላቸው አግኝተዋል። ታላቁ አንዋር መስጊድ 20,000 ካሬ ሜትር መሬት ተሰጥተዋል። 250,000 የሚሆን መሬት ለህዝበ ሙስሊሙ የሚሆን መቃብር ቦታ ወስዶ ህዝቡ መብቱ እያስከበረ እየጠየቀ ነው። እነዚህ የፖለቲካ አጀንዳ ያላቸው ዝርዝሮች ታነሳላችሁ። ወቅታዊ ሁኔታን እንመለከታለን። ወደ ኋላ ሄደን በየበኩላችሁ አሁን ያለውን ግጭት መንስኤና ለምን እንዲሆን የሚለውን እንድትመረምሩ እድል ሰጣለሁ። አቶ ነጅብ እንዳረጉት የትላንት በዓል አከባበሩን ከሌሎቹ ጊዜ ሊያነጻጽሩ ይችላሉ። ከሆኑ ከተደረጉት ነገሮች ጋር ያዛምዱልኝ። እሺ፣ በመሰረቱ ይሄ አንድ ጊዜ አይደለም። የዛሬ ጥቂት ዓመት ካሁን በፊትም ህዝበ ሙስሊሙ መሀል ገብቶ በዒድ ቀን ሙስሊም ያልሆኑ ጀላቢያ ገዝቶ ለብሶ በሰራዊቱ ላይ ተኩስ ከፍቶ ኢንሪተን በእልቂት ዒዱን ደም ለማድረግ የተላበሰ ከሽፎባቸው ነበር። አሁንም በዚህ ዒድም ሰው የሚወጣው የሰላም መድረክ ነው። ይሄ የዒድ መድረክ ነው። ይሄ የደስታ ቦታ ነው። የፖለቲካና የተለያየ አጀንዳ ያላቸው ግን ያ ስላልሆነ ህዝበ ሙስሊሙን የሚያውክ ነገር ወደ የመስጊዱ መስጊድ አይደለም ያሰራቸው፣ ስታዲየም የዒድ ቦታ አይደለም ያሰራቸው። ሜክሲኮ አደባባይ የታወቀ ነው የፖሊስ ጽሕፈት ቤት። ለምን እዛ ሄደው መብታቸውን በወጉ በስነ ስርዓቱ አይጠይቁም? ህዝበ ሙስሊሙ ለሰላም የመጣው ለመስገድ የመጣው ካሁን በፊት ረመዳን የገባ ሰላት ውስጥ የገባው ሙስሊም ከሰላት ጨርሶ ሲወጣ በሩ ላይ ደቅኖበት ይዞ አትወጡም እንዴ? እኔ የመጣሁት ለሰላት ነው አትወጡም። የነሱ የመጡት አጀንዳና ዓላማ ጋር ቆሞ ካልተጋፈጠ አትወጡም ብሎ ግብግብ ፈጥረዋል። ይሄ መሆን የለበትም። መልካም ለጥቆ የውከት መድረካን ያደርጉት። መልካም ብዙ ነጥቦች እንድናነሳ አጫጭር እንድታረጉልኝ ጠይቃለሁ። ትላንት ለተፈጠረው ጉዳይ መንስኤው ሌላ ዓላማ ያላቸው እንጂ የእስልምና እምነት ተከታይ የሆኑ ሃይማኖታቸውን ምክንያት አድርገው በዓሉን ሊያከብሩ የመጡ ችግር አቶ ነጅብ እንዳሉት ችግር የገጠማቸው አይደሉም ነው የሚሉት። እኔን የሚገባኝ ሰላማዊ ሰው ይሄው የምስር አደባባይ ነው። ከቤተሰብም ሌሎችንም በሙሉ አዲስ አበባ ኢትዮጵያ ስራ ብዙ ቦታ ደውዬ አረጋገጥኩኝ። ሲውል ሰው የመጣው ፕሮዳሚነንትሊ ሰላቱን ለመግዶ ሰግዶ የሄደ በሰላም ሄደዋል። ግን ሌሎቹ እንደምታውቁት ሰሞኑን በፌዴራል ፖሊስ መመሪያ አውጥቶ ይህንን ነገር ህዝቡን የሚያውቅ ነገር የህዝቡን ተልእኮ በመስማት አቁሙ ብሎ ዲግሪ አስተላልፈዋል። ያንን ጥሶ ላደረጉት የትም ሀገር ሎ ኤንድ ኦርደር ይኖራል። ላስምርበት እንፈልገው ወገን አልሆነ ላስምርበት እንፈልገው በምንም ተአምር ወፍ እንድሞት ማየት አንፈልግም። ወፍ እንድታሰር መስማት ማየት አንፈልግም። አንድም ሰው እንዲቆስል ማየት አንፈልግም። ግን ለዚህ የሚዳርጉ ሰዎች ማን ናቸው? ለምንድን ነው why they provoke? አቶ ነጅብ የእርሶ ዕድል ነው። ከሼህ ሳላዲን ጋር ሁለት ተከታታይ ነጥቦችን ለማንሳት ሞክሬያለሁ። የእሳቸውን መከራከሪያ ሰምተዋል። ይልቁንም ሆን ብለው የተከለከለ ሁኔታ የፈጠሩ ህዝበ ሙስሊሙ ሃይማኖቱን ለማክበር ለሶላት በመጣበት ሌላ ዓላማ ይዘው የመጡ የቀሰቀሱት ነው እያሉ ነው። እሳቸው ምን ይላሉ? በእውነት እኔ አሁን እንደገና መልሼ ኢቲቪን ያዳመጥኩ ነው የመሰለኝ። ይሄ የኢትዮጵያ ቴሌቪዥን የሚናገረውና የሚያወራው ነው እንጂ ሁኔታው ወይም በምድር ያለው ሁኔታው ይሄ አይደለም። ሙስሊሙ ህብረተሰብ ለመስገድ ሄደ። ከዚህ በፊት ተነቀፈ፣ ባንዲራ ያቃጥልሃል ወይም አሮጌ ባንዲራ ይዘሃል ተብሎ፣ አሁን ግን ማንነቱን ለማረጋገጥ ለሶላት ሄደ። ሁሌም እንደሚሄደው በማስ ነው የሄዱት። እንግዲህ በብዛት ሆነው ነው የሄዱት። ሲመለሱ ልክ ኢትዮጵያ ቴሌቪዥን አጠገብ ሲደርሱ ፕሮፓጋንዳውን ለመቃወም ኢቲቪ ሌባ፣ ኢቲቪ ውሸታም እያሉ ስላሉ ነው ይሄ ሁሉ ውርጅብኝ የደረሰባቸው። ሙስሊሙ ህብረተሰብ ኢትዮጵያ ሙስሊም ህብረተሰብ ቅድም እንደተባለው ሰላሐዲን እንዳለው ጠመንጃ ይዞ ወይም ሙስሊም ያልሆኑ ሰዎች ጀለቢያ ለብሰው የሚለው ነገር በጣም በጣም የሚያሳዝንና የሚያሳፍር ነው። አንደኛ ነገር አቶ ሰላሐዲን እዛ በነበረበት ወቅት ለኢትዮጵያ ቲቪና ለአውራምባ ኒውስ ነው መሰለኝ በሰጠው መግለጫ ላይ የኢትዮጵያ መንግስት በጣም ለስላሳ ነው፣ እነዚህን ሰዎች መፍጀት አለበት ብሎ የተናገረ ሰው ነው። በዚህ አንደበቱ አሁን ይሄንን ጭፍጨፋ የሚደግፍ እኔ ምንም አይገርመኝም። የኢትዮጵያ ሙስሊም ህብረተሰብ በጣም ለስላሳ ፒስፉል፣ በጣም ሰላማዊ የሆነ ህብረተሰብ ነው ከዓለም ያየነው እንደሆነ።
ነገር ግን አሁን መንግስት የሚፈልገው ይህንን ህዝብ ለውጦ ሁኔታውን ለውጦ ወደ ሽብር ለመምራት ነው። እስካሁን ድረስ የሁሉ መከራ በየቦታው ሲጨፈጨፉ ሲገደሉ አንድ እንኳን ድንጋይ ያልወረወረ ህዝብ ነው እና አቶ ሰላሐዲን እዚህ በአሜሪካ ነጻነት ምቾት ላይ ሆነው ይህንን ህዝብ የሚወነጅሉት። አድማጮች ክርክሩ አልተቋጨም። ቀደም ብሎ በአቶ ነጂብ በሰጠው ሀሳብ በተለይ በግላቸው የሚመለከታቸውን ሼህ ሳልሃዲን ጠንከራ አድርገው ይከራከራሉ። ክርክሩ የመፍትሄ አማራጮችን ጨምሮ በስፋት በሚቀጥለው ፕሮግራማችን ይቀጥላል። ሼህ ሳልሃዲን ወዚር፣ ሼህ ነጂብ መሐመድ፣ አቶ ነጂብ መሐመድ እንግዶችን ሁለቱንም ለጊዜያቸው አመሰግናለሁ።